ዛሬ እዚህ ጋር የተገኘንበት አንድ ዓላማ አለን። ተጨማሪ ሌላም ሁለተኛ የመጡልን እንግዶቻችን የምንጠይቃቸው ነገር አለ። በመጀመሪያ እንግዶቻችን እዚህ ጋር ስለተገኛችሁልን ከልብ እናመሰግናለን። እዚህ ጋር የተገኙልን የመጀመሪያው የፉሪ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ነጋሳ ታደለ እንኳን በደህና መጣልን እንላለን። በመቀጠል የክፍለ ከተማው የፉሪ ክፍለ ከተማ መጅሊስ ሰብሳቢ ሐጂ ወይንም ኡስታዝ ኑረዘማን እንኳን በደህና መጣችሁልን። እዚህ ጋር የተገኛችሁልን እንግዶች እንኳን በደህና መጣችሁልን እያልን ቀጥታ ወደ ጉዳያችን እንገባለን። የመጀመሪያው ይህ ውድድር 16 መስጂዶች ይሳተፋሉ። 16 መስጂዶች ሲሳተፉ ምንም አይነት ህጋዊ እውቅና የለንም። በዚህ መሃል ውድድሩ ላይ የሆኑ ነገሮች ቢፈጠሩ በሚል አዘጋጅ ኮሚቴው ከወጣቶችና ስፖርት ቢሮ ኃላፊዎች ጋር በመነጋገር ዛሬ እዚህ ሁላችንም በተገኘንበት የመጀመሪያው እውቅና እንዲሰጡ ነው የምንጠይቀው። የመጀመሪያው ዋና ዓላማችን። በመቀጠል ውድድሩ ላይ 16 መስጂዶች ይሳተፋሉ። 16ቱም መስጂድ አንድ መስጂድ ላይ 12 እስከ 13 ተጫዋች ይሳተፋል። በድምሩ እስከ 250 ወይንም 240 ተሳታፊ አለን። 240 ተሳታፊዎች ላይ አንድ ተጫዋች አንድ ደብተር የሚል መርሃ ግብር ይዘናል። በዚህም ላይ የክፍለ ከተማው የፉሪ ክፍለ ከተማ መጅሊስ ኃላፊዎችና የፉሪ ክፍለ ከተማ ወጣትና ስፖርት ጽሕፈት ቤት ኃላፊዎች በጋራ ሁለቱም ይሄንን ነገር አንድ ደብተር ለአንድ ተማሪ የሚል መርሃ ግብርን ያስረክቡልናል። በመጀመሪያ እዚህ ፕሮግራም ላይ ስለተገኙልን እንግዶቻችን ከልብ እናመሰግናለን። የ16ቱም መስጂድ ተወካዮች ተሰብስበን እውቅና እንደምንጠይቅ ተነጋግረን በእኛ በአዘጋጆቹ ስም ውድድሩ እውቅና እንዲሰጡን የክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ነጋሳን ትንሽዬ ንግግርና እውቅናውም የሆነ ነገር እንዲለን እንፈልጋለን። አንድ እዚህ ጋር እንድትመጡልን። በጋ ነጋን ዱፍተን በጋ ነጋን ቱርተን ሲን ጀቹን በርባዳ ከበጀሙ ሼክ ኑረዘማን ሁሴን ከበጀሙ አብዱል ሐኪም ሁሴን akkasumas immoo kabajamtoota taphattoota mana amantaa masgiidota kutaa magaalaa Furii yookiin immoo aanaa mudaa Furii irraatti argamtan baga guyyaa irraa geessisan isin jechuun barbaada. Itti aansuudhaan dorgommiin ispoortiin waan hundaa, ispoortiin jaalalaa, ispoortiin kabajaa, nageenyaa, humnaa, tokkummaadha. Kanaaf immoo ganna kana sagantaa ispoortii qopheessitanii haala kanaan garee fayyaa uumtanii asitti yeroo keessan dabarsuu keessatti gahee olaanaa qaba. Kuni ergaalee guddaa qaba. Guddattootaaf fakkeenyummaa gaariidha, dhalootaaf fakkeenyummaa gaariidha waan ta'eef kanaaf ulfaadhaa galatoomaa isin jechuun barbaada። በመቀጠል እዚህ የተገኛችሁት በሙሉ ሼክ ኑረዘማን ሁሴን፣ አቶ አብዱ ከሪም ሁሴን፣ በአጠቃላይ ደግሞ ስፖርተኞች፣ ተወዳዳሪዎች ሁላችሁም እንኳን በሰላም መጣችሁ ለማለት እወዳለሁ። በመቀጠል ስፖርት ሁሉም ነገር ነው። ስፖርት አንድነት ነው። ስፖርት ሰላም ነው። ስፖርት ጤና ነው። በዚህ በክረምት በጤና ቡድን በስፖርት ውድድር አዘጋጅታችሁ እዚህ ላይ ትልቅ መልእክት አለ ለታዳጊዎችም ለትልቅ ሰዎችም ሌላ ቦታ ከመዋል እዚህ በስፖርት ጊዜ በማሳለፍ ይሄ ትልቅ ተልዕኮ አለው። ለሀገርም የሀገር ፍቅርም እዚህ ውስጥ ነው ሁሉም ነገር የምናየው። ሌላኛው ደግሞ እንደውም ለአቅመ ደካማ ተማሪዎች እዚህ ጋር የምናየው ደብተር እስክሪፕቶ በመሰብሰብ ትልቅ ስራ ስለሰራችሁ በጣም ከልብ አመሰግናለሁ። ቴንኪው ማለት እፈልጋለሁ። ሌላ በዚህ ኖርማሊ በጋም ውድድር ላይ ነበራችሁ። ውድድር ስታዘጋጁ እኛ ቢሮ የውድድርና ስልጠና ስራ ሂደት ኃላፊ አለ። ከነሱ ጋር አውርታችሁ ውድድሩ በአማራ መልክ በጥሩ ስነ ምግባር ማለቅ ስላለበት ደንብ ወጥቶ ህግና ደንብ ወጥቶ
በሕግና ደንብ መሰረት ነው ውድድር። እግር ኳስ በተፈጥሮ ስሜታዊ ያደርጋል። የሚዋደድ ሰው ይጣላል። ብዙ ነገሮች መከሰት ስለሚችል እኛም እንደ ቢሮ ማወቅ አለብን። እኛን አሳውቃችሁ እንደዚሁ አሁን እንደጀመራችሁት እኛ ጋር መግባት ያለበት ነገር ገብቶ ነው ውድድር መጀመር ያለበት። ሌላኛው ደግሞ ውድድር ወይ ደግሞ ስፖርት ሶሻል ላይፍ ላይ መሳተፍ ትልቅ ነገር ነው። በበጎ ፍቃድ ዙሪያ አሁንም የምትችሉት ነገር እያደረጋችሁ ነው። በተቻለ መጠን ደግሞ ወደፊት በዓሎች አሉ። በበዓል ጊዜ አቅመ ደካማ ሳፖርት ማድረግ፣ በዚህ በክረምት ጊዜ ቤት የወደቀበት አቅመ ደካማ ካለ ራሳችሁ መርጣችሁ አንዳንድ ሺህ ብር 2 ሺህ ብር ብታዋጡት ለአንድ ሰው ብዙም አይከብድም። ለሌላ ሰው ደግሞ ህይወቱን መቀየር ስለሚችል እንደዚህ አይነት ስራ ላይ ብትሳተፉ ማለት እፈልጋለሁ። ጨርሻለሁ። አመሰግናለሁ። የፍሪ ወጣቶችና ስፖርት ጽህፈት ቤት ኃላፊ እንዲሁም የፍሪ ክፍለ ከተማ መጅሊስ ጽህፈት ቤት ኃላፊ ካልኩ በኋላ የሙዳፍሪን ረስቼ አይደለም። የሙዳፍሪ መጅሊስ ጽህፈት ቤት የስራ ኃላፊም አለ። እሱ ልክ እንደ መጅሊስ ብቻ አይደለም ውድድሩ ላይ ልክ እኛም እንደምናስተናግደው አዘጋጆቹ እንደሚያደርጉት ሁላ እሱም ከኛ እኩል ነው እዚህ ፕሮግራም ላይ የሚሳተፈው። በሀሳብም በተለያየ ድጋፍ እንዲህ ያደርጉ፣ ይሄንን አሟሉ፣ ይሄንን ፈጽሙ፣ እንዲሁም እንግዶቻችን እንዲጋበዙ በሱ ወክል ነው የምናስተላልፈው። ይህ ሰው ይኸው እዚሁ አጠገባችን አለ። አብዱልሐኪም ሙሳ ይባላል። አብዱልሐኪም ሙሳ ለውድድሩ ልክ ካዘጋጆቹ እኩል አንድ ስቴፕ እኩል የሚንቀሳቀስ ነው። ውድድሩ ላይ እሱ ስላለ እያገዘን ስለሆነ አልሐምዱሊላህ እኛም ደስ ይለናል። የተለያዩ ነገሮች ስንፈልግ ከአቅማችን በላይ የሆነ ነገር ስንፈልግ ስራውን ትቶ ጊዜውን መስዋዕት አድርጎ የሚያግዘን የሙዳፍሪ መጅሊስ ስራ ኃላፊ ሁሌም ከጎናችን አለ። እኛ እስከፈለግነው ድረስ ሁሌም ያግዘናል። እንደ መጅሊስ ብቻ ሳይሆን እንደ ወንድምም ያግዘናል። ምንፈልገው ነገር እንጠይቀዋለን። በእኔና በአዘጋጆቹ ስም እንደውም በሁሉም በተወዳዳሪዎቹ ስም ከልብ እናመሰግናለን። አላሁ አክበር፣ አላሁ አክበር። በመቀጠል የመጨረሻ ንግግር የሚያደርጉልን ከዛ ሌላም መልእክት ይኖረናል። የክፍለ ከተማው የፍሪ ክፍለ ከተማ መጅሊስ ሰብሳቢ ዋና ሰብሳቢ የሆኑት ሐጅ ኑረት ዘማንን ወደዚህ ጋር ጋብዛቸዋለን። አላሁ አክበር፣ አላሁ አክበር። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወኡሰሊ ወኡሰሊሙ ዐለል መብዑስ ረሕመተን ሊልዓለሚን ነቢይና ሙሐመድን ሰለላሁ ዐለይሂ ወዐላ አሊሂ ወአስሓቢሂ ወአትባዒሂ ኢላ የውሚ ዲን ወሰለመ ተስሊመን ከሲራ አማ በዕድ kabajamoo obbo Nagaasaa Taaddalaa itti gaafatamaa dargaggoof ispoortii kutaa magaalaa keenyaa kutaa magaalaa Furii kabajamtuuf jaallatamtu kabajamoo obboleessa kiyyaa Abdulhakiim Muusaa qimamii waa hundaa akka kutaa magaalaa Furii akkasumatti obboleessa kiyyaa Abubakir barreessaa mana maree dhimmoota Islaamaa aanaa Mudaafrii kabajamtoota jaallatamtoota dargaggoowwan keenya kan kutaa magaalaa Furii abbaawwan gaggaarii qaqqaalee taphattoota qooda bareedaa akka kanaa kana fudhachuudhaaf asitti wal geessan wal dorgomtootaaf wal morkamtoota dandeettii qabdanuuf cimina qabdanu argisiisuudhaaf asitti wal geessan ummata kan keenya jiraataa magaalaa Furii kan taatan sabaaf sablammiidhaan odoo adda isin hin qoodeen hundumti keessanuu dhiirri dubartiin xiqqaan guddaan hoogganaan hoogganamaan hundumti keessanuu assalaamu alaykum wa rahmatullahi wa barakaatuh isiniin jechuu barbaada. Guyyaan har'aa guyyaa seena qabeessa, guyyaa taarikaa, guyyaa addaa, guyyaa dargaggoon kan keenya qaama ofii jabeeffachuudhaaf barumsa ofii dabalachuudhaaf kaleessa gartanii sooshaal miidiyaadhaan tapha adda addaa arganiitiyyi
nama maqaa isaa hin beekne, nama maalummaa isaa hin beekne deeggaruudhaaf jecha shaashaa yookiin televizyiinii jala oolu yookiin sooshaal miidiyaa jala oolu. Arrammoo fagoodhaaf onlaayinii dhumarratti agartanii karaa dhumarra ooluu hin qabnu. Lafatti gadi buunee qaama keenya jabeeffachuu qabna. Sammuu keenya jabeeffachuu qabna. Tokkummaa biyya keenya eeguudhaaf of jabeessuu qabna. Misooma biyya keenya eeguudhaaf of jabeessuu qabna. Jettanii yeroo asitti si walgeessanii jennaan akka mana maree dhimmoota Islaamaa kutaa magaalaa Furiitti sagantaa keessan kanarratti yeroo argamu gammachuudhaaf jaalala guddaatu natti dhaga'ama. Obboleewwan kan keenya, dargaggootan kan keenya, isin yeroo kana agartanii waa'ee taphaatiif jecha sitti walgeessanu, wal dorgommiidhaaf yeroo masjiida 16 sitti walgeessanu, karoorri keessan akka tapha malee tapha qofallee akka hin taane uummatatti agarsiisaa jirtan, hawaasa bal'aatti argisiisaa jirtan. Namni gartanii gaafa sammuudhaan bilchaate, gaafa qaama ofiitiin bilchaatee jedhee ummata bor biyyattii baadhatu, ummata bor biyya kana ceesisu, ummata tokkummaa eegu, ummata misooma babal'isu akka taatanu ergaa guddaa adda bakka kanatti dabarsaa jirtani. Asii qaama keessan of jabeessaa. Ummata gartanii harka qalleeyyiidhaaf, darga gartanii barattoota harka qalleeyyii, jarris gartanii baratanii barumsa jedhanii kanaan guddatanii biyya keenya bu'aa buusuu qabu jettanii wama qabdanuurraa namootni tokko taphataan tokko daftara tokko qopheessuu qabaa jettanii akka kanatti gartanii wama qabdanuurraa daftara qopheessitanii iskiriiptoo qopheessitanii harka qalleeyyii bira dhaabbachuu qabnaa hogguu jettan. Ergaan kun isin kan gartanii waan xiqqoorraa gootan warri gartanii abbaan qabeenyaa kan keenya, warri mana miiliyonaatiin qaban, warri mana biliyonaatiin rabbiin kenneefi jedhee jarri immoo qooda guddaa bahachuu keessatti akka mana barumsaa bakka adda addaatti babal'isuu qaban, akka mana yaalaa bakka adda addaatti babal'isuu qaban, akka gartanii harka qalleeyyiidhaan manoota ijaaruu qaban, akka gartanii misooma biyya keenyaatiif abbaa ta'anii irratti hirmaachuu akka qaban daftara kana irratti waa guddaa barreessitanii dabarsaa jirtanii jechuudha. Isa kana yeroo gootanuu ka galatooma rabbillee isin galatoonfatu isinin jechuu barbaan. Akka mana maree dhimmoota Islaamaa kutaa magaalaa Furiittis galatoomaa jechuu isinin jechuu barbaanna jechuudha. Maal kana qofa waan dura irratti jettan qabdu. Yeroo asii wanni madirakii irratti nuti yeroo tapha kana eegallu beekamtii hin qabnu jettani. Maali beekamtii isin hin qabne? Beekamtii qabaachuun keessan humna keessan cimsuu keessan waan nageenya fidu, waan tokkummaa fidu, waan misooma babal'isu hojjechuu keessan keessatti namni isin dura dhaabbatu akkan jira beektanii manni maree dhimmoota Islaamaas waan isiniif barbaachisu akka isiniif godhu, waan isin barbaachisu hundaan akka isin bira dhaabbatu asumaan isiniif ibsa. Obboleessi kiyyas kabajamaaniif jaallatamaan obbo gartanii Nagaasaa Taaddalaanis kanarratti arra eega dhufee as dhaabbatee jedhe beekamtii guddaa isinii kennee jira jechuudha. Bakka isin irratti taphattan irratti yeroo dhaabbatu odoo haajaan adda addaa isatti jiru, odoo sagantaan adda addaa isinii jiru dargaggootaadhaaf kabaja kenne. Ijoolleen kan keenya, dargaggoon kan keenya qaama isaaniitiin cimuu qabu, sammuu isaaniitiif cimuu qabu, biyya kanaaf guddachuu qabu jedhee qaama asirratti yeroo hirmaatee jedhu inni sagartanii beekamtii guddaa isinii kennuudhaaf isaanis galatoomi, galata guddaa argadhu isinii jechuun barbaada maqaa dargaggoota kanaatiin. በመጨረሻ የተከበራችሁና የተወደዳችሁ የፉሪ ክፍለ ከተማ ሙስሊሞችና ሌሎችም ሃይማኖት ተከታዮች የብሔር ብሔረሰቦች ትናንሾችም ትላልቆች ወጣቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልኩኝ እዚህ ቦታ ላይ እናንተ ወጣቶች ከ16 መስጊዶች እዚህ ቦታ ላይ ተሰብስባችሁ ለውድድር እዚህ ስትሰባሰቡ የእናንተ ዓላማ እኮ የውድድር ብቻ አይደለም፣ ለራሱ አእምሮው የማጠናከር ሰውነቱን ለመጠናከር ለሀገሪቱ ብቁ ትውልድ እንድትሆን ነው እዚህ ቦታ የተገናኛችሁ ማለት ነው። ይህ ማለት ደግሞ እጅግ በጣም የሚወደድ እጅግ በጣም የሚወደስ ነገር ነው፣ የሚከበር ነገር ነው። ነብዩ አለይሂ ሰላቱ ወሰላም አንድ ሰው አሉ ታላቅ ጠንካራ የሆነ ወጣት በሁሉም ነገር ብቁ የሆነ ወጣት አሐቡ ኢለላህ ወደ አላህ በጣም ተወዳጅ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ሚነል ሙእሚን ضعيف ዝም ብሎ ቁጭ ብሎ
እጁን ዘርግ እጁን ጠምጥሞ እጁንም ጠምጥሞ እግሩንም ጠፍጥፎ ከሚቀመጥ ወጣት እዚህ ቦታ ላይ ተገኝቶ አእምሮውን አጠናክሮ ሰውነቱን የሚያጠናክር ለአንድነት ብቁ የሆነ ለሰላም ብቁ የሆነ ለልማት ብቁ የሆነ ወጣት አላህ ዘንድ በጣም የተወደደ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ውድድሩ ዓላማው ጥልቀት አይደለም፣ የመራራቅ አይደለም፣ አንድነት መፍጠር ነው፣ ፍቅርን መፍጠር ነው፣ ልማትን ማሻገር ነው፣ አንድነትን መፍጠር ነው፣ መዋደድን ማስተማር ነው። ነብዩ አለይሂ ሰላቱ ወሰላም ውድድር ያካሄዱ ነበረ። ሰምተህ ታውቃለህ? ይህንን ነብዩ አለይሂ ሰላቱ ወሰላም ከሚወዳቸው ሚስታቸው ጋር ከእናታችን አይሻ ጋር ውድድር ያካሄዱ ነበረ። አይሻ በዛ ጊዜ ከሳቸው የተሻለ ወጣት ስለሆነች ቀደማቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስትቀድም ነብዩ ሰለላሁ ዐለይሂ ወሰለም ምንም ቅራኔም አልፈጠሩም፣ ምንም ጸቡም አልፈጠሩም። ከዛ በኋላ ሁለተኛ ዙር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሩጫ ሲያካሄዱ እሳቸው ደግሞ ቀደሙ ማለት ነው። ባለፈው አንቺ ስለቀደምሽኝ ዛሬ ደግሞ እኔ ነው የቀደምኩሽ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ቦታ ላይ አንዴ ቦታ በስተቀኙ በኩል ጎሉ ቢገባ አንዴ በግራ በኩል ጎሉ ቢገባ ቅሬታ ሊፈጠር አይገባም ማለት ነው። የበለጠ ፉክክር መጨመር የበለጠ ጉዴታውና ፍቅር መጨመር ነው እንጂ በፍጹም ጥላቻ ሊከሰት አይገባም ማለት ነው። ይህ ቦታ አንድነት የምናሳይበት፣ ጥንካሬ የምናሳይበት፣ ልማትን የምናሳይበት ቦታ ነው። ይሄ ብቻ አይደለም፣ ለራሳቸው ብቻ አይደለም እየተጫወታችሁ ያላችሁ። እንደምንጫወትም ብቁ ትውልድ መሆን እንደሚያስፈልገን ታዳጊ የሆኑ አቅመ ደካማ የሆኑ ደብተር ገዝተን እርሳስ እስክሪፕቶን ገዝተን እንዲማሩ ለማድረግ አለብን በማለት ይህንን ስታደርጉ ይሄ ትልቅ መልእክት ነው ያደረጋችሁ። እናንተ ከትንሹ ነገር አንድ ተጫዋች አንድ ደብተር ነው ካላችሁ ዛሬ በዚህ ከጀመራችሁ ቀጣይ ዓመቱ ደግሞ አንድ ተጫዋች 10 ዳርዛን እንድታዘጋጁ ነው የምንፈልገው። ይሄ መልእክት አለው። ያለውን የሰጠ ሲያገኝ ደግሞ እንደምትሰጡ ባለሙሉ ተስፋ ነን። እንደውም ይሄ ብቻ አይደለም መልእክቱ። ይሄ ብቻ ሳይሆን ትላልቅ ባለሀብቶች አሉ፣ እንደ ክፍለ ከተማችን በሚሊዮነር ያሉ ሰዎች አሉ። እናንተ ይሄን ከሰራችሁ እናንተ ትንሽም ቢሆንን ደብተርም ከገዛችሁ ትንሽ አይደለም። እነሱ ደግሞ ትምህርት ቤት ያለበት የሌለ ቦታ ትምህርት ቤት በመገንባት ጤና ቢሮ ጤና ጣቢያ በሌለ ቦታ ላይ ጤና ጣቢያ ለመገንባት መማር ያልቻሉ ሰዎችን በደንብ የሚማሩ የማድረግ የአቅመ ደካማ ቤቱ የፈረሰ ወደቀ እነሱ ደግሞ ይህንን ለማጠናከርና ለመስራት ትልቅ መልእክቱ ነው። የፉሪ ክፍለ ከተማ ወጣቶች ዛሬ ለባለ ሀብቶችም ትልቅ መልእክት እያስተላለፋችሁ ነው። ለአባቶች ትልቅ መልእክት እያስተላለፋችሁ ነው። ለኡስታዞች ትልቅ መልእክት እያስተላለፋችሁ ነው። ይህንን ስታደርጉ ከልባችን የመነጨ እጅግ አድርገን ከፍ አድርገን ምስጋናችን ልናመሰግናቸው እንወዳለን። በመጨረሻ ላይ እዚህ መድረክ ላይ ንግግር ያደረገ ይህንን ስናደርግ ይህንን ስንጀምር ውቅና የለም እንድታወቁልን ከጎናችን እንድትቆሙልን የሚል መልእክት ተነስቶ ነበረ። ይሄ ደግሞ እንደ ፉሪ ክፍለ ከተማ እስልምና ምክር ቤት ከወጣቶቻችን ጎን በመሆን አስፈላጊ የሆነ ትብብር ለማድረግ ብቁ እኛ ታዛኝ ነኝ ከእናንተ ጎምንን እንቆማለን፣ እናግዛችኋለን። ሜዳ ውስጥ ግባችሁ ከእኛ ጋር መጫወት አለባችሁ ካላችሁም ከእናንተ ጋር ለመጫወት የአስፈላጊ ጎልም ለማስገባት ዝግጁ ነን። ከእናንተ ጋር ለመወዳደርም እናንተንም ለማገዝም አስፈላጊ ትብብርም ለማድረግም እኛ ዝግጁ ነን። ይህንን ስታደርጉ እኛ በፉሪ ክፍለ ከተማ እስልምና ምክር ቤት እናመሰግናችኋለን። ጀዛኩሙላህ ኸይረን እንላለን። ወንድማችን ምናከብረውና ምንወደው ወንድም ነጋሳ ታደለ በዛሬ ቦታ ላይ እዚህ ቦታ ላይ ሲገኝ እሱም ለእናንተ ክብርና ፍቅር ለማሳየት ሲሆነ በጣም እናመሰግናለን እንላለን። በማንኛውም ቦታ ላይ ከእናንተ ጎን ነን። በርቱ፣ ጠንክሩ፣ ወደፊት ሂዱ። ትናንትና ኦንላይን ላይ ስሙን የማታውቁ ማንነቱን የማታውቁ የዓለም ላይ ያለውን ተጫዋቾች ስታደንቁ ዛሬ ደግሞ እናንተ የምትደነቁ ሆናችኋል። ዛሬ እዚህ ቦታ ቁጭ ብለ ጎሉ ስታስገቡ
ኳሱን በሚገባው ስትቀባበሉ በጣም ደስታ ተሰምቶ ነበረ። በርቱ፣ ጠንክሩ፣ ተበራቱ። ፊት ለፊታችሁ ጥሩ ነው። ትልቁ ተስፋ አላችሁ። እኛም ከእናንተ ትልቅ ተስፋ አለ። ሀገር እናንተን እየጠበቀ ነው። ዓለም እናንተን እየጠበቀ ነው። ዛሬ ፉሪ ላይ የተጀመረ ለዓለም ተወዳዳሪ ትሆናላችሁ። አላህ ይጠብቃችሁ። አላህ በረካ ያርጋችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር። በመቀጠል አቡበከር ትንሽዬ አንድ ደቂቃ ትንሽዬ መልእክት እንድታስተላልፈን ኡስታዝ አቡበከርን እንጋብዘዋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ሁሉም ነገር ያው በወጣቶችና በስፖርት ተናግሯል። በሼኻችን ሼኽ ኑረ ዘማን በጣም ትልቅ መልእክትን ያስተላለፉልን። አላህ እድሜያቸውን አላህ ያርዝምልን። የፉሪ ክፍለ ከተማ ዋና ሰብሳቢ እዚህ ተገኝተው ብዙ ፕሮግራሞችን ሰርዘው እዚህ ስለተገኙ እነሱን በጣም እናመሰግናለን። አላህ በረካ አላህ ያርጋችሁ። አላህ ስፖርቱ ላይ በደንብ አሁንም መሳተፍ አለባችሁ። እኔ ማስተላልፈው ሁሉንም ስለተናገሩ አንድ መልእክት ብቻ ነው። ደጋፊም ሆነ ተጫዋች ሰላት መስገድ አለበት። በዚህ እንስማማለን አይደለ? በዚህ እንስማማለን። በቃ ሰላት መሰገድ አለበት ብዙ ጊዜ። ሁለተኛ ደግሞ አይ ቲንክ ምንድነው የሚለው ዑመር ኢብኑ አብዱልአዚዝ የስፖርት እና አኽላቅ ነው የሚለው። ቅድም እንዳሉት ሼህ ኑረ ዘማን በዚህም ገባ በዚህም ያው አንድ ነው። መጣላት አያስፈልግም። አንዳንድ ዲሲፕሊን የወጡ ነገሮችን መጠንቀቅ አለባችሁ። አላህ ይጠብቃችሁ። ወጣቱን ትልቅ ትምህርት እያስተማራችሁ ነው። አላህ ሱብሓነሁ ወተዓላ ኸይር ስራን ሰርተው አላህ የተቀበላቸው ሰዎች አላህ ያድርገን። ይህም የሰራችሁትንም ስራ አላህ ይቀበላችሁ። ከዚህ በኋላም ወጣቱ እንደዚህ አይነት ስራዎችን እንዲሰራ እንድታረጉ በሙዳ ፉሪ ክፍለ ከተማ ስም እኛም የሚያስፈልግ ነገር ካለ ከጎናችሁ ነን ለማለት እፈልጋለሁ። አላህ ወጣቱን እንደዚህ የሚያደርጉ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።